መዳም ምግብ ስትሰራ አብዛኛውን ጊዜ ቅመም አትጠቀምም። ለምን እንደሆነ አላውቅም። እውነት ለመናገር በጣም ነው የሚገርመኝ። እጇ በጣም ጣፋጭ ነው፣ ምግብ በጣም ትችላለች። ግን አብዛኛውን ምግብ የምትሰራ ያለ ቅመም ነው ውዶቼ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። በመላው ዓለም የምትገኙ ውድ የሀገሬ ልጆች በሙሉ ሰላማችሁ ብዜት ይበልልኝ። እንግዲህ ዛሬ የመዳም ምግብን አሰራር ነው ይዤላችሁ የመጣው። በጣም ነው የሚገርመው። የሚገርማችሁ ውዶችዬ ነጭ ሽንኩርት እራሱ አታረግም፣ ግን ምግቧ በጣም ነው የሚጥምላት ማለት ነው። ዛሬ እንግዲህ አሰራሩ ከብሰን ነው የማሳያችሁ። በትንሹ ከብሰን አሳያችኋለሁ። በጣም ባለሙያ ናት፣ ግን ይጥማል። ግን ቅመማ ቅመም አታረግም፣ ቅቤ ብቻ ነው የምታረገው። ዘይት አትጠቀም፣ በቅቤ ነው የምትሰራው። ግን እንዴት እንደሚጥመው እስቲ እስከ መጨረሻው ላሳያችሁ።